እንደምን ቆያችሁ። ዛሬ የምንመለከተው ቤልስ ፓልሲ ወይም ደግሞ የፊት አንደኛው ገጽታ መጎዳት ወይም ሽባ መሆን እንመለከታለን። ይሄ የፊት ገጽታ ሽባ መሆን ግማሽ አካል ግማሽ ፊት ብቻ አንዳንድ ጊዜ የሚጣመምበት ምክንያት መንገድ አለ። በምን ይመጣል? አጋላጭ ነገሮች ምንድን ናቸው? በምን ልንረዳው ወይም ልንከላከለው ወይም ልንታከመው እንችላለን የሚለውን በዝርዝር የምናየው ነው። በተለመደው ቻናላችንን ለማጠናከር እኛም እንድንበረታ ያደርጋልና ሰብስክራይብ አድርጉን። ሌሎች እንዲደርሳቸው ላይክ እና ሼር ያደርጉልን። ይህንን ከእናንተ ትብብር እንፈልጋለን። ቤልስ ፓልሲ የሚባለው የፊተኛው የፊት አንደኛው ገጽታ ሽባ መሆን፣ ይህ ህመም ብዙ ጊዜ ከፊል ወይም ሙሉ አንደኛውን ክፍል ሁሉ ጊዜ ሁለቱም አይደለም የሆነው ከፊል ነው። ከፊሉም ሆኖ ደግሞ ግማሽ ሊሆን ይችላል። የነርቭ ወይም ደግሞ ሽባ የመሆን መጎዳት ብቻ ሳይሆን ሽባ ሊሆን ይችላል። አንዳንድ ጊዜ በጥቂት ሰዎች ላይ ሙሉ ደግሞ የፊት ገጽታ መጎዳት ላይ ያጋጥም ይችላል። ይህ በአደጋ ነው። እነዚህ በፊታችን ላይ ያሉ ነርቮች ከአንጎል የሚመጡና ወደ አንጎል የሚመለሱ ምልክቶችን የሚያመላልሱ ናቸው። እነዚህ ፋሻል ነርቮች አሉ። እነዚህን የሚያመላልሱ ነርቮች ናቸው። በተለያዩ ምክንያቶች ሲጎዱ የእብጠት ምልክት ውስጣቸው የእብጠት ምልክት ያሳይና ከአጥንታችን ጋር ግፊት ሲፈጥሩ ቆዳ አለ፣ አጥንት አለ፣ ስለሚጣበቅና ስለሚገፋፋ መልእክቶች ይቆራረጣሉ። በዚህ ምክንያት ፊታችን የተለያዩ አካላት ተጽዕኖ ስለሚያሳድሩ ስራቸው ይቋረጣል፣ ፊታችን ምስል ይቀየራል። ምክንያቶቹ ሄርፐስ ሲምፕለክስ የሚባል ቫይረስ አለ። ይሄ ብዙ ጊዜ የሚያጋጥም ቫይረስ ነው። በቀላሉ ሊተው ይችላል። ጉንፋን፣ ኢንፍሉዌንዛን የሚያመጡ ቫይረሶች አሉ። ሞኖኒክሎሲስ የሚባል በቫይረስ የሚመጣ በወጣትና በአዋቂዎች ላይ የሚከሰት ችግር አለ። ቫይረስ ይመጣል። ሳርኮዲዮሲስ የሚባል ደግሞ ምክንያቱ ያልታወቀ ነርቭና ሌሎች የሰውነት አካሎችን የሚጎዳ በአብዛኛው በአዋቂዎች ላይ የሚታይና ተላላፊ ያልሆነ ነው፣ ነርቭን የሚጎዳ ችግር ነው። አጋላጭ ምክንያቶቹን ስንመለከት ነፍሰ ጡር እናቶች ለዚህ የተጎዱ ናቸው። ብዙ ጊዜ ላይም ዲዚዝ ይባላል። ይህ ባክቴሪያ የሚመጣ በሽታ ያለባቸው ሰዎች ላይም ዲዚዝ ይባላል። ይህም ምክንያት ሊሆን ይችላል። ሁሉም ከ15 እስከ 60 ዓመት ባለ ዕድሜ ውስጥ የሚከሰት ነው። ህፃናት ላይ ሳይሆን ከ15 እስከ 60 ባለ ዕድሜ ውስጥ የሚከሰት ነው። በኤችአይቪ እና በሌሎች የሰውነት መከላከያ ስርዓት መዛብ የተጎዱ ለዚህ የተጋለጡ ናቸው። የስኳር ህመምተኞችም ለዚህ ይጋለጣሉ። እነዚህ ዝርዝር እንትኖችን በትክክል ልናያቸው ይገባል። እነዚህ ከላይ የጠቀሱት ምክንያቶች አጋላጭ ችግር ያለባቸው ሁሉ በዚህ ይጠቃሉ ማለት አለ። ስኳር ለዚህ ይሆናል ማለት አለ። ሄርፐስ ሲምፕሌክስ ቫይረስም የተጎዳ ይመጣል ማለት አይደለም። ግን ከነዚህ ውስጥ ምናልባት ከ5000 ሰው አንድ ሰው ይጠቃል ማለት ነው። ብዙ ነው እንትን የሚለው ምልክቶቹ አንደኛ የፊት ገጽታን ለፈገግታም ሆነ ሌሎች የተለያዩ ሁኔታዎች መግለጽ ያለመቻል፣ ፈገግ ማለት አይችልም፣ መቆጣትም ብለው አይችልም። ይሄ ምልክቶቹ ናቸው። ለመመገብ ሆነ ለመጠጣት ያለመቻል፣ ከንፈሩን ስለማይቆጣጠር እበላለሁም ሲል እጠጣለሁም ሲል ስለሚፈስ ያስቸግራል። የንግግር ችሎታን ይቀንሳል ወይም ያዛባል። በግማሽ ወይም ሙሉ የመቅመስ ስሜትን ያሳጣል። ለምን? ፋሻል ነርቭ እያቸዋለን የውስጥ የመቅመስ ስሜትንም ሊያዛባ ይችላል። የጆሮ ህመምና ድምፅን ደግሞ የመቋቋም ችግር ሊያጋጥም ይችላል። አይንን የመጨፈርና ችግርና አይን ድርቀት። አሁን አንድ ጊዜ አይታችሁ እንደሆነ አይንን እንደዚህ መጨፈር የማይችሉ ሰዎች አሉ። ግማሽ አካላቸው እንደዚህ እንዳልኳቸው ሽባ ሲሆን የአንደኛው የተጎዳው አካል እንትን ላይ አይናቸው መጨፈር አይችሉም። ስለዚህ አይናቸው እንደገለጡ ይተኛሉ። ሲተኙ ምንድን የሚፈጠር የአይን ድርቀት ሊፈጠር ይችላል። ሌላው የፊት ገጽታ መጣመም ነው። በቃ የተጣመመ ነው። የኛውን መቋጠር ስለማይችሉት ይንዘላዘላል። ጉንጩ ራሱ ይንዘላዘላል። አይን ድርቀት አለው። በጣም ነው የሚታየው። እነዚህ ምልክቶች በቶሎ የሚከሰቱና በጥቂት ደግሞ ወደ አስከፊው ደረጃ እና አስቸጋሪ ችግር ላይ ሊሄዱ የሚችሉ ናቸው። ስለዚህ በቶሎ ወደ ሕክምና ተቋም ሄድ አስፈላጊውን ምርመራና ሕክምና መድረግ ያስፈልጋል። የምርመራ ዘዴዎቹ ለዚህ ህመም ተብሎ የተለየ ምርመራ መሳሪያ ባይኖርም አንዳንድ ጊዜ የፊት ገጽታችን ነርቭ ሽባ መሆን ሌሎች የአንጎል ውስጥ ጉዳቶች ወይም ስትሮክ በአንጎል ውስጥ የሚከሰቱ ችግሮች ሊወጡ ይችላሉ። ይሄ ማለት ብዙ ጊዜ ስትሮክ ሲባል አንድ እጅ አንድ እግር ሽባ ይሆንና በዚህ በተቃራኒው ደግሞ በግራ በኩል ያለው ፊት ገጽታ ይጎዳል። በግራ በኩል ደግሞ ያለው እጅና እግር ሲጎዳ በቀኝ በኩል ያለው በዚህ በስትሮክ ላይ የሚለያየው በዚህ ነው። ይህን አይነት ምልክቶች ሊያሳይ ይችላል። ይሄ አንጎላችን ውስጥ የሚፈጠር ችግር ነው። እነዚህን አሁን ያልኳቸው ስትሮክ በደንብ የሚያሳየው። ይህንን ለመለየት ደግሞ ምንድነው የሚደረገው? ኤክስሬይ ወይም ደግሞ ኤምአርአይ ሊታዝ ይችላል። ይህን ለመለየት ሕክምና ወደ ሕክምና ተቋማት በፍጥነት በመሄድና በሐኪም የታዘ ለ10 ቀናት የሚወሰዱ የስቴሮይድ የሚባል መድኃኒት አለ። ይህም በትክክል በተወሰደ ሐኪም ቶሎ ከደረሰና ሕክምና ከሰጠ ሙሉ ለሙሉ ይዳናል። በተጨማሪም ከዚህ ቀጥሎ በዝርዝር የምናያቸው የራስ እንክብካቤዎች ደግሞ ቤት ውስጥ ተጨማሪ ድጋፍ ማድረግ ያስፈልጋል። ሕክምናውን እየወሰድን ግን በቤት ውስጥ
ራሳችን 10 ቀናት መድኃኒት እየወሰድን ለራሳችን መከላከል ማድረግ አለብን፣ ዘላቂ ጉዳት እንዳይደርስብን ማለት ነው። አንደኛ በበቂ ተመጣጣኝ ምግብ እንደ አቅማችን መመገብና በቂ ረፍት ማድረግ ያስፈልጋል። ሁለተኛ አይናችንን ካላስፈላጊ ብርሃን ለመከላከል ጥቁር መነጽርን ማድረግ ያስፈልጋል። ብርሃን አይኑ ክፍት ስለሚሆንና ጨፈን ስለማይችል ጥቁር መነጽር ማድረግ ብርሃንን መከላከል ያስፈልጋል። ሌላው ለአይን ድርቀት የሚያገለግሉ የተለያዩ ጠብታዎች አሉ። ሲሪንግ አይ ድሮፕ ይባላል የሚል እሱን መጠቀም ይቻላል። አለበለዚያ ደግሞ ሐኪም የሚያዘው ሌላ ነገር ሊሆን ይችላል። ሜክሳሜታሶን የተለያዩ ነገሮች ሊሆኑ ይችላሉ። እነዚህን ከሐኪም ጋር ቢደረግ መጠቀም እንችላለን። ሌላው ማታ በእንቅልፍ ጊዜ አይናችን ከአደጋ ለመከላከል በፎጣም ወይም በጨርቅ መሸፈን፣ ለምን ያው ክፍት ስለሚሆን አይናችን መሸፈን ይኖርብናል። ሌላው አይናችን እንዳይደርቅ በኮምፒውተርም ወደ ስማርት ስልክ ላይ ብዙ መቆየት አስፈልግ። ይሄ አይናችን እንዳይደርቅ የምንከላከል ነው። የተጎዳውን የፊት አካላችን ላይ ቀለል ያለ ሙቀት እንዲያገኝ በማድረግ ያበጠውን አካል ለመቀነስ ህመምን ለማስታገስ ያስችላል። በፎጣም ይሁን ለብ ያለ ውሃ አስቀምጦ የተጎዳውን አካባቢ ሙቀት እንዲያገኝ ማድረግ። ከዛ የሚደረገው ምንድነው? ማሸት፣ በቀላሉ ቀስ እያሉ ማሸት ወደ ቦታው እንዲመለስ፣ ነርቭን እንቅስቃሴ ለቦታው ለመመለስ። ሌላው በተጨማሪም ህመም ሆነ ሌሎች ምክንያቶች ስሜቶች ካሉ ከሐኪሞች ጋር በመመካከር ወደ ቦታው መመለስ ይችላል። ህመም ካለም የሚሰጥ ህክምና ይኖራል፣ ማሳከሻ ይኖራል። ይህንን ከሐኪም ጋር ለመመካከር ይደረጋል። ነገር ግን ይሄ ሁሉ የሚሆነው ምንድነው? ጥቅሙ የሚሆነው ቶሎ እንደጀመረ ወደ ህክምና መሄድ ነው። ቶሎ ወደ ሐኪም ቤት መሄድ ነው። አለበለዚያ ቆይቶ ወይም ዘግይቶ ከሄደ በኋላ ተስፋ ሰጪ አይሆንም። ብዙ ጊዜ እንደህጣመ ነው የሚቀረው። አይናችን እንደተጎዳ ነው የሚቀረው። ብዙ ጉዳት ይደርስብናል። ስለዚህ ይሄ የፊት መጣመም ቤልስ ፓልሲ የሚባለው አንደኛው ፊታችን ጎን በሚጎዳበት ሰዓት ምክንያቱም ምንም ይሁን ምንም ቶሎ ህክምና መውሰድና ሐኪም የሚያደርገው ምርመራ ህክምና መውሰድ ይኖርብናልና ዝም ማለት የለብንም። ለዛሬው ያለ ይሄን ነው። ሰላም ቆዩ።